ክቡርና ክቡር የተከበራችሁ አድማጮቻችን ሰላም ጤና ይስጥልኝ። እንደምን ዋላችኋል? ሸዋቶ እኔ የከደራ ከተማ ነዋሪ ነኝ። በእናቴ ሃይማኖት መሪ ዘር በአባቴ እና አለቃ ዘር ነኝ። የሰማይን ርቀት የባህርን ርቀት የምድር ድካ የሚያውቁ ነበሩ። ኋላ የና አለቃ ዘር ነኝ ስሜን ነኝ። በእናቴ ወገን ደግሞ በጠለምት ወረዳ ነው የተወለድኩኝ። የከደራ ከተማ ነዋሪ። የተከበራችሁ አድማጮቻችን ሰላም እንደምሰነበታችሁ። ጨረቃ ባይና አገባደን አስተራይ ጾምን ጨርሰን ደግሞ ለዚህ ያደረሰን የተባረከ ተቀደሰ ይሁን አምላካችን። አሁንም ሀገራችን ሰላም ያርግልና። ሰላም ሀገር ከሌለ መኖር የለም ህዝብ የለምና፣ መንግስት ከሌለ ቅመኛ፣ ፀሐይ ከሌለ ጨለማ፣ እህል ከሌለ ሁላ መረብተኛ ስለሚባል ፀሐይና ጨረቃ መንግስትና ኃይላይን ሳነ ሀገራችን ለሰላም ትሆንልን። በሀገራችን የጦር ማቴሪያል መሰብታ አምጣብነ፣ በየኃጢአቱ ይቅጣልን ሰውን። እግዚአብሔር በኖህ ጊዜ እርጥብ ተደረቅ አልመታም። ኃጢአተኛ ሰው ቢኖር እየለየው ይቀስፋለሁ እንጂ አሁንም እርጥብ ተደረቅ አልመታም። ጻድቃንን ኃጥአንንም ህዝብንም ከብትንም እንስሳንም አላጠፋም ሲል እግዚአብሔር ቀስተ ደመናን ተክሏል እና ስለዚህ በየኃጢአቱ ይቅጣልን አሁንም እና ሀገራችን ሰላም ትሁንልን። ጦራችን በእህል ለቀቀበት ሀገር መጥቶ ከሰው የሚጓ ወደ ሀገሩ ተመልሶ በምስራቅና በምዕራብ በደቡብና በሰሜን ተቀምጦ እንደ ጥንቱ ግዳጁን እያደረሰ ለመዳ ለመኳል ልጅ አሳዳጊም ደግሞ አሁን በጦሩ እያገለገል የሚያሳድግ ይሁንልን። ይህን ጦር ያብርድልን። የተጠለፉ ለሀገራቸው መጥተው የሞቱ እንዳሉ በሀገራቸው አፈር መሬት የሚቀምሱ ያርግልን። የቆሙ መጥተው ከወላጆቻቸው ከቤተሰብ የሚገናኝ ያርግልን። ሀገራችን ሰላም ያርግልን። የተከበራችሁና የትውልድ አድማጮቻችን እና በዚህ እህል አይንሳነ፣ እህል ከሌለ ጎበዝ ቆንጆ የለ ካህን የለ። እግዚአብሔር አሁንም ለሀገራችን ሰላም ይፍጠርልን። አስተራይንም ስኮትን ደግሞ ሲመጣነይ ከሰማይ ዝናቡን አሁንም ከህዝቡ ፍቅሩን ከመሬት ጽናቱን ሰጥቶ በሀገራችን የሰላም ዝናብ ይዝነብልን። ዝናብም ከሌለ ሁሉ ራብተኛ ነው ሁሉም አንዱም እና ስለዚህ የተከበራችሁ አድማጮቻችን ሀገራችን ሰላም ያኔ የከደራ ከተማ ነዋሪ ሰለሞን ሰጥ አድርገው ነኝ። እኔ በእስራኤል ሀገር በክራይ ቤት የሚገኝ ትዳር የሚኖር የሚፈታን የሳለውን በወገኖች ብዙ አደጋና ብዙ ሰቆቃ የደረሰበትና ከዚህ ከስኮት ባል አድርሶ የዳስ ለመዘርጋት ያበቃችሁ የተባረከ የተቀደሰ ዳስ ያርግላችሁ። የእግዚአብሔር የአብርሃም የይስሐቅ ያዕቆብ እንግዳ ይደርበት። እኛ ግን በዚህን ስኮትም አንሰራም። ቤትም በወገኖች በእስራኤል አልገዙም። ለዚህ እድል አልበቃንም። የእስራኤል መንግስት ጭቆናችንና በደላችን አልመርምሮ አላገኘውም። በሱዳን ለተጨፈጨፉ፣ በጀርመን በደርግ በካናዳ ለታሰረና ለተደበደበ በጦር ለመቆሰለ የእስራኤል መንግስት እስካሁን ይረዳን እግዚአብሔር እንዳዘዘው። የእኔ ቤተሰቦችና እኔ ግን አንረዳም። ከኢትዮጵያ ወደ ያልታወቁ ሰዎች መጥተዋን ተሸባርቀው አማራ ሳይሆኑ ሰላም ሳይባሉ እስራኤል ሳይባሉ የተሸባረቁ ሰዎች አሉ። እኔ በእነሱ ቁጥር አክስቶች ሁላ ባገላ ደግሞ አንዳንዱ ያጎት ያክስ ጥርሳቸው ወልቆ ጆሯቸው ደንቁሮ ይኖራሉ። ይህ ችግር የደረሰባቸው ከኢትዮጵያ ነው። ዓመተ ምህረቱን እኛ በደንብ እናውቃለን። 1900 በኢትዮጵያ አቆጣጠር በ30 ዓመተ ምህረት ነው። አሁን ከዛ ጀምሮ እስካሁን ወደ 88 ዓመት እና እያስቆጠረ ነው ይህን አደጋ ያደረሱብን። የግዴ ጀግ እየባሰ በኢትዮጵያ ምዳሳ እንሰራም ነበር። ርስታችን ለቀን በአማራ ሀገር እንዞር ነበር። የእርስ በርስ የወንድማማች መፋጀት፣ የእህታማት መፋጀት፣ የትዳር ማጣትና በሚሞቱ ጊዜም የሰባት ቀን የማጣት እድል ነበራቸው። ግን አጎቶቼ ሚቶቼ ቄስ ካህን የሀገር አስተዳደሩ ወረዳ ከንቲባ ነበሩ። ግን በስሜኛ የሚባል ሀገር መተት የጠፉ ናቸው። እኔ ባለፈው ነገራችሁ ስሜኛ በረዶ የሚናገረውን ኮኮ ሁሉ በማዘራዘር ተናግሬያለሁ። የኔ አጎቶች እስራኤል ሀገር የሞቱ አሉ፣ ኢትዮጵያ የሞቱ አሉ። በእነሱ ከዋክብት ቁጥር ናቸው። እኔ በስሜኛ ቄስ በአራት ቄስ ቁጥር ነው ያለሁት እና ስለዚህ ሀረ መላኩ አይለያችሁ። ከአሁኑ ጀምሮ እስራኤል መንግስት ደግሞ እያንዳንዱ ሰው በእናቱ ይሁዲ ሆነ ይግባ እንዳመጣው በኢትዮጵያ አነጣጥሮ በዚህ ቁጥር እንዲሆንና የእስራኤል መንግስት ለሀገሩ ጸጥታ እንዲበጅልና ሙሴና ፈርዖን ሲከራከሩ እርግጥ ከጥንት ጀምሮ አዳምና ሳይፈጠር ጀምሮ የስሜኛ ወደ ንግስት ነው የተፈጠረ ቀድሞ
ወሪትና አሁንም ደግሞ ዳዊት ወረደው ካሁን 600 ዘመን ከንጉሴ ዳዊትና ከነሙሴ ወዲህ የወረደ ዳዊት አርግት ወደ መሪያ ስሜኛ ያዙት ነው የነበረና የተከበራችሁ አድማጮቻችን ያው እንግዲህ እግዚአብሔር ሀገራችን ሰላም ያርግልን። ያው እንደነገርኳችሁ ፀሐይና ጨረቃ መንግስትና ኃይል ጸላይ ኢንሳን የእስራኤል አምላክ የእስራኤል መንግስት ደግሞ እግዚአብሔር ባርከው ቀድሰው ከ945 ዓመት ጀምረው የተቀያየሩ ሀገሯን የያዙት ለሞቱ ነገስታቶች ነፍስ ይማር። በየሀገሩን ላቀኑ በጦርነት ነፍስ ይማር። በኢትዮጵያ የቀሩ ካህናቶቻችን ሜቶቻችን የሞቱ ነፍስ ይማር እና የተከበራችሁ ለሀገራችን ሰላም ጊዜ ያምጣልን። ደሃ ተበደለ ፍርድ ጎደለ አጥፋብን። እግዚአብሔር በሆነው ጊዜ ኃጢአተኛን አጋለጨ እመታለሁ ስላለ በኃጢአተኞችም ደግሞ ተገልጦ የሚዘክሩት የሚወጉት ቁርባንና አሁንም የደም ቁርባን የእህል ቁርባን የጠጅ ቁርባን የሚያቀርቡት ደግሞ ከእግዚአብሔር ታይቶ ምን እንደሚያመጣ እግዚአብሔር ይመርምርላቸውና የተከበራችሁን የሰለሞን ሰጥ አድርገው ነይ አለቃው ሲሜን የተወለዱ እግዚአብሔር የረገማቸው እግዚአብሔር የጠላቸው የሰውን ማህፀን የሚዘጉ በተለያየ አቆጣጠር የሰውን ዘር እየቆጠሩ የሚያጠፉ በአባቱ በእናቱ በሚታው በአያቱ በዘር በድል በጣ በአመት ያጠፉ ነበር እና ስለዚህ የተከበራችሁ ሰጥ አድርገው ሰለሞን ነይ ካለቃ ይምጣ ካለቃ ዋሴ ካለቃ ደስታ ካለቃ ረዳ ካለቃ ተሰማ የሚባል ከናለቃ ምን የሚባል ሁሉ በሙሉ እናለቃ ፍስሐ የሚባል ሁሉ ከናለቃ ዋሴው ላይ የተወለኩ በአባቴ ወገን ሁሉ መንግስት የሚሆን ዳኛ የሚሆን ሊቃውንት የሚሆን ቄስ የሚሆነው እየቆጠሩ አመደ ገዳሙን ያጠፉ ነበር። ከአማራም ቢሆን ያጠፋሉ ተሎ ይጋቡታል። አንዱን አማራ ገጽ ገለው የአንዱን አማራ ይጋቡታል። ስራ ያላገር ያለ ስሜነኛ አንዱ ምሽቱ አማራ አንዱ ምሽቱ እስራኤል አንዱ ምሽቱ ሰላም አንዱ ምሽቱ እስራኤል ነው። በሙሉ የእውነት ይሁዲ አይደሉም እና የተከበራችሁ አሮቻችን ከተለያየ ትምህርት ቤት ስሜነኛን ማግባት ጥሬ ሞላው አቅማዳ አይጣግቡ ተመቋጠር ማለት ነው። በከደራ ወደ 8 ኮበሌ ከትምህርት ተፈናቅሎ የጦር መከላከያ ኃይሉ እንደሆኑ አሁን 2 ቁብጻ ወጥተው 2 ቁብጻ ወጥተው ይላሉ። እሱ ሙር መልካም ይሻላል የወዱ የገባው እንጂ እንትን አይደለም። እና ስለዚህ የራሳይ መላኩ አይለያችሁ። ተከበረ አድማጭ ለዚህ ተመልካች ይሄ እግዚአብሔር የረገመው ሀገር የጀርመን ሀገር ስሜን ነው እንጂ ስሜን የሚባል ውስጥ ጠጋ የምትባል ልጅ ቀበሌዋ ከላይ ፈሳሽ ያላት እሷ ብቻ ናት እንጂ ሌላው ሁሉ እርኩስ ነው። አሁን በሙሉ የደፍተራውም የጨሱን ከዋክብት በመያዝ የኛ ክስቶች በክፋር ሰባ ባገላ አንዲት አክስቴ ያው 8 ዓመቷ አንዲቱ በሮሆት ያለቃስ አዲስ ተሰማምሽ ተንቦር ተጣለሽ ጭዳዋን አውቃለሁ በሙሉ ቄሱላ ጫጠቶ ጠጥቶ ሲመለኛ ቄስ በናታን ያለ ነገርማው ነው ጫስ የጠጣ ነው ጫስ በል ሰበቱ ያገቡታል ጥቁር መራ ተጥሮላቸዋል። እና ሰዚን ያላፍርበትም የትራ መንግስት ሰሚሰማው የነዚህን ሰው ኃጢአት ስሙ ያረዱት አይበላም የጠመቁት የጋገሩት ሰው የሚቀምሱ አይደለም። በተለያየ ባጋንንት የተመረቀ ነው። ዳቦ እየጋገሩ በየ7 ቀን የሚወስዱ ሳሽ ዱድ ሳሽ ቆሎም አሁንም የሞቱ የቀሩት ደግሞ ዳቦ እየጋገሩ ከሰው 7 ቀን ከሰው ድግስ ከሰው አመታት እየወሰዱ ዳቦ ቅመሱልኝ የሲሜን ዳቦ ይላሉ። አንዲት በአማሪካ ሀዳን ገራችሁ እድር ቡናውን ቅመም ባቅም ዛሬሽ እንዳለው ሲሜነኛ ያው ከቀኑ ከ3 ሰዓት ተኩል ገብቶ ቢራ መጠጣት ያው 2 ቀን ቢጠጣ ሳምንት የማያልቅ በሳምንት ውስጥ ከ15 ሰዓት ጋር ያለነስ የሚገባ ለአመታት ለአራስ መግቢያ ልጅ ወትድርና ልሄድ ስለት ነበረኝ አሁንም ያው ከዛ የተረፈ ቀጣቀጠ እያሉ ያምጣምጣላቸው ያው ማክሳን ነው ሚፋል ነው የነሱ። በተለያየ ቦታ ግን ያለ ነገር አለሙ ከዚህ እያስረዘምኩት ስለሚነደይ የተከበራችሁ ነው ያዝናላችሁ። ካረመነ ስሜኛ እግዚአብሔር ያውጣችሁ። እነዚህን ደግሞ እግዚአብሔር ያጋልጣቸው። ፈርዖንን ያጋለጠ እግዚአብሔር ያጋል የሐማስን ጉድጓድ አሁንም የደመሰሰ እግዚአብሔር ያጋልጣቸው። እኔ ጸሎት ቤት አይመታም የእግዚአብሔር ነው። ጸሎት ቤት ያገር ነው። ጸሎት ቤት የአምላክ ልጅ ነው። አንተ ጸሎት መምታት እግዚአብሔር መምታት ማለት ነው። ግና ሰንበት ታሳርቃለች ይባላል እና ስለዚህ እነዚህ ሰዎች ደንድኗ እነሱም ቢገሏቸው አገሩ ተቆጣጣሪ ባለ ወረንዲ ናቸው። ቀድሞ አንድ ጋላ ደብድቦይ
ዝም ያሁንም አንዱ ሲመጣብቅ እንዳልመታ ያው አንዳንድ ጊዜ እንግዲህ ችግር ያለው ሰው የሚያስበው ግምኛ የሚያስበው ዓላማውላ ግምኛ ነው የሚሄድበት እና አድማጮቻችን በከደራ ከተማ ነዋሪ የቤተ መቅደስ ኃላፊዎች እና ጸሎትና እናንተ ነው የመጣ አሁን እኒህ ሰዎች ኢትዮጵያ እንዲያደርግ አንድ ሰው ያሰበውን ትቶ ያላሰበውን እንዲያገባ ያሰበውን ያላሰበውን እንዲሰራ የሚያደርጉ በእናለቃ ሲያቡ አለ ለአንድ ሰው መቆጠር ለአንድ ሰው እስከ 7 እስከ 8 ኮከብ አለው። የእናቱማ ሁሉም ያውቀው ነው። የአባቱማ ሁሉም ያውቀው ነው። ሌላ ለአረመኖች የሚቆጥሩት ይህን አወቁ ነው። የባህሩን የሚይዙት የባህር ቆሌ የገደል ቆሌ የመሬት ጠባቂ መላክ ሁሉ ይዙታል። ስሜነኞች ይህን ይዙታል። ባህር ዛፉን ቅጠል ምሳናውን ቅጠል ብር ያረጉታል። ችግር የለም። ሁሉን ነገር ማያረጉት የለም። ለበቁም ወፍራም ያረጉታል፣ ቀጭን ያረጉታል። የሰውን ቃቤ አሁንም ይገረሱታል። ካላሰቡ ቦታ ሄዶ እንዲቀመጥ ይመሩታል። እና እኛ እነሱ ያስቡን በመድረስ አሁን የኔ እናቴ ወገን ዳስ እንኳን ለመስራት ከደጆት የሚቀመጥ የለም። ሰላም መልካም ሸቧቶ ቢያርግልን። በየሰዓቱ ስለዚህ አረመኖች ሰው ጉዳቸውን እንገልጣለን። ሰጥ አድርገው ሰለሞን የከደራ ከተማ ነዋሪ የክራይ ቤት የመንግስትን ዕድል አልቀበልም በማለት በአረመኖች ስሜነኛ መተት የተደረገበት ከዚህ እንጨርሳለን። ሰላም ሰላም።